ባየነው ጊዜ ደም ግባት የለውም ከትውልዱ ማን አስተዋለ እንደተቀሰፈ ቆጠርነው እንደተመታ ቆጠርነው ስለበደላችን ደቀቀ በሱ ቁስልኛ ተፈወስን ግን ከትውልዱ ይሄን ማን አስተዋለ ባየነው ጊዜ ደም ግባት የለውም አለ ምኑን ባበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ አዎ የተናቀ ነው አለ ሰው ፊቱን እንደሚሰውርበት ነው አለ አዎ ፊቱን ሰወሩበት በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ ይሄኛውስ ወንበዴ በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ መሐሉስ ከዛ ምን ይለያል ይላሉ ምኑን በሐበሰብ ወትውት በውስተ ሕዝብ የተናኩነኛ አለ ምራቃቸውን ተፉበት ፊቱን ሸፍነው መቱት ባየነው ጊዜ ደም ግባት የለውም አለ ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል ፈጣሪ አይደለም ተብሏል አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል ባየነው ጊዜ ደም ግባት የለውም አለ ለነሱ ለኔና ለናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው የድንግል ልጅ ኢየሱስ እሱ አምላክ ነው የአማልክት አምላክ ነው እሱ ጌታ ነው የጌቶች ጌታ ነው እሱ ንጉስ ነው የነገስታት ንጉስ ነው ለስም አጠራሩ ክብር ምስጋና